ልጅቷ ከመጣች አመት ከስድስት ወሯ ነው። ዱባይ ነው የምትሰራው ማለት ነው። እና ስትመጣ አዲስ ስለነበረች በ800 ብር ነበር የመጣችው ማለት ነው። እና በሶስት ወር በኋላ ልጅቷ በጣም ጎበዝ ስለነበረች ቀልጠፍ ያለች ስለነበረች እንደ አዲስ ስላልነበረች 1000 ብር አደረገላት ይህ ሰውዬ ማለት ነው፣ በራሱ ፍቃድ ማለት ነው። እና ብሯን ግን የሚሰጣት ችግሩ ምንድን ነው? በአራት ወር ነበረ ብዙ ጊዜ በቃ ወደ ኢትዮጵያ ነው ቀጥታ የሚልክላት፣ በራሱ ቀጥታ ከሱ ወደ ኢትዮጵያ ይልክላታል። እና ያው እስከ አመት እስከ 6 ወር እሷ ምንም አላለችም። እና አመት እስከ 6 ወር አሁን ግን ሜጇ እየተቃረበ ስለሆነ እቃ መገዛዛት ትፈልግና ብር ስጠኝ ትለዋለች። የለኝም ቆይ እያለ አብራት የምትሰራ ፊሊፒን አለች። እሷ በየወሯ ነው የሚሰጣት፣ በራሷ በፈለገችበት መንገድ ነው የሚሰጣት። ለዚች ግን በ4 ወር ይልክላታል ኢትዮጵያ። አሁን ግን በእጅ ስጠኝ እቃ ልገዛ ነው ስትለው አሁን የለኝም እያለ በዚህ ነገር ጭቅጭቅ ይነሳና ይጣላሉ። ሲጣሉ በቃ ለምንድን ነው እኔ እቃ መግዛት ፈልጋለሁ ምናምን ትልና በዚህ ነገር ታኮርፍና ታለቅሳለች። ስታለቅስ ልጆቹ ያዩና ለእናት ይናገራሉ። እናት ደግሞ ለምን የምታለቅሹ ምናምን ትቆጣትና ልጅቷን ለሰውየው ትነግራለች ማለት። ሰውየው ደግሞ ይመጣና በጣም ተናግሮ እንዴት ታለቅሻለሽ? እና እንደውም ከዛሬ በኋላ ያችኝቷ ሰራተኛ የምትሰራውን ሁሉ አንቺ ነሽ የምትሰሪው። ስለዚህ እና ደግሞ እስካሁን የጨመርኩልሽን 1000 ብር ያረኩልሽን 200 ብር የአመት ከ6 ወር ሂሳብ ያስብና ደግሞ ብር ስልክልሽ ወደ ኢትዮጵያ 20 ብር ይቆርጥብኝ ነበር ብሎ እሱን ሁሉ በፍቃዱ በሰዓቱ ያደረገውን ሁሉ ሂሳብ አስቦ ወደ 4000 ምናምን ብር ያመጣል ማለት ነው። ይህንን ከከፈልሽ ወደ ቢሮ ተወስድሻለሁ፣ አለበዛ ደግሞ ይህንን መክፈል አለብሽ ይላታል ማለት ነው። አለበዛ አልወስድሽም ብሎ ወላ እስከ ገልሻለሁ በማለት ከልጆቹ ጋር አንድ ላይ ማለት ነው እስከዚህ ዛቻ ድረስ ደርሶባታል። ልጅቷ አሁን ግራ ገብቷታል። ቢሮ ከዚህ በፊት ገና አመት ከ6 ወር ሳይሆናት በፊት ቆይቷል። አመት ገና ሳይሆናት በሆነ ነገር ተጨቃጭቀው ወደ ቢሮ ስደውል እነሱ እሷን ተቆጥተው እዛው አስቀርተዋታል። እና አሁን እቺ ልጅ ግራ ገብቷታል። ምን ማድረግ አለባት? እባካችሁን መርዳት የምችሉ ሰዎች እንድትረዷት ግራ ገብቷታል። ልጅቷ ለልብሷ ትሰጋለች። ስራዋን ያችኝቷ ሰራተኛ የምትሰራው ሁሉ ስራ አንቺ ስሪ፣ አንድ ነገር ያችኝቷ እንዳሰራ ብሏታል። እሷን ለመቅጣትና ለማስፈራራት ማለት ነው። ቢሮ እንደምታውቁት ነው የአበሻ የኢትዮጵያ እዚህ የሚቀመጡ ቢሮ ጤነኛ አይደሉም። ኤምባሲ መርዳት አይችልም። ስለዚህ ፕሊስ ምን ማድረግ አለባት እችን ልጅ መርዳት የምችሉ ሰዎች ካላችሁ እባካችሁ ባላችበት ቦታ ላይ እንድትረዷትና ከዚህ ነገር እንድትወጣ እባካችሁን እርዷት። በፍቃዱ ነው ደሞዝ የጨመረው፣ በፍቃዱ ነው መላኪያ ሳይጠይቃት ራሱ በራሱ እያደረገ የነበር። አሁን እች ልጅ ምን ማድረግ አለባት? አሁን ግን አመት ከ6 ወር አመት እንግዲህ 2 አመት ሊሞላ 6 ወር ሲቀራት እንደዚህ አይነት ችግሮች ፈጥሮባታል። እና ምን ማድረግ አለባት? መርዳት ምንድን ማድረግ ያለባት እስቲ ማለት ምን ማድረግ እንዳለባት እስቲ የምታውቁ ሰዎች፣ ህግን የምታውቁ ሰዎች እንድታስረዷት ብዬ ነው። እባካችሁን ይሄ የነፍስ ጉዳይ ነው እና ጥሪ ነው፣ በቃ የእርዳታ ጥሪ ነው። እባካችሁ